ጤና ይስጥልኝ ውድ ቤተሰቦቼ፣ ፍቃዱ ድንቁ እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ክሊኒካል ፋርማሲስት፣ የመድኃኒት መረጃ ማዕከል ፐርሶኔል እንዲሁም ደግሞ የሜዲኬሽን ሴፍቲ ወይም የመድኃኒት ደህንነት ፎካል ፐርሰን በመሆን እያገለገልኩ እገኛለሁ። ውድ ቤተሰቦቼ እንግዲህ የጥቁር አንበሳ የመድኃኒት መረጃ ማዕከል እንግዲህ በዓለም ላይ ከመድኃኒት ጋር ተያይዘው እየወጡ ያሉ አዳዲስ እና እጅግ በጣም ሪሰንት የሆኑ ፋይንዲንጎችን፣ ዲስከቨሪዎችን፣ አውትካሞችን በቅርበት እየተከታተለ በወቅታዊነት በየሳምንቱ ለእናንተ የሚያደርስ ይሆናል። ሰው ዛሬ በዓለም ላይ በ2026 ከቅርብ ወራት ወዲህ መረጃቸው ፐብሊሽ የተደረጉ የክሊኒካል ትራያል ውጤቶችን ላጋራችሁ እወዳለሁ። ሳጋራችሁ ምን አይነት ትራያሎችን አይቻለው የሚለውን ነገር ደግሞ ስጠቅስላችሁ ሶስት ዋና ዋና ከመድኃኒት ጋር ተያይዞ የተሰሩ የፋርማሲቲካል ሪሰርቾችን ላጋራችሁ እወዳለሁ። እነዚህም ትራያሎች ማማን ናቸው? ለምሳሌ ያክል የአንደኛው ካሎስ እና ሎጎስ የሚባል ትራያል ነው። ስፔሻሊ ይህ ትራያል በማን ነው የተደገፈው? በአስትራዜኔካ የሚባል ትልቅ የመድኃኒት ካምፓኒ ነው። ይህ መረጃ ደግሞ የትኛው ጆርናል ላይ ፐብሊሽ ተደርጎ ይገኛል የሚለውን ለማንሳት ያክል የላንሴት ጆርናል ኦፍ ሬስፓራቶሪ ሜዲሲን ላይ ፖስት ተደርጎ ወይም ደግሞ ፐብሊሽ ተደርጎ ይገኛል ማለት ነው። ምንድነው የተደረገው? ሎጎስ እና ካሎስ የሚባሉት መንትያ ትራያሎች ምንድን ናቸው? በጣም ግዙፍ ናቸው። ደብል ብላይንድ ራንደማይዝ ክሊኒካል ትራያል፣ ደብል ደሚ ፕሮስፔክቲቭ ናቸው። የተሰሩት በአስም ታካሚዎችና እንዲሁም ደግሞ ሲኦፒዲ ክሮኒክ ኦብስትራክቲቭ ፐልሞናሪ ዲዚዝ ያለባቸውን ሰዎች ነው በጥናቱ ያሳተፈው። ምንድነው ያደረገው? በጣም እጅግ ሲቪየር የሆነ ክሮኒክ አስማ ወይም ደግሞ ሲኦፒዲ ያለባቸው ሰዎች ከዚህ በፊት በኖርማሉ በስታንዳርዱ በኮንቬንሽናሉ የኢንሄሌሽናል ኮርቲኮስቴሮይድ ፕላስ ላባ ወይም ደግሞ ሎንግ አክቲንግ ቤታቱ አጎኒስት የሚባለው መድኃኒት ስሙን ለመጥራት ያክል ቡዲሶናይድ ፕላስ ፎርሜትሮን ፉመሬት ዳይሃይድሬት የሚባለው በእኛ ሀገር ደረጃ ሲምቢኮርት የሚል አለ። ስለዚህ ሁለት መድኃኒት ነው ማለት ነው በውስጡ ያለው ቡዲሶናይድ እና ፎርሜትሮን ወይ ደግሞ አይሲኤስ እና ላባ ማለት ነው። ይህ መድኃኒት እነዚህ ሲቪየርሊ በአስም እየታመሙ ባሉ ሰዎች ሲሞከር አንኮንትሮልድ ወይም ደግሞ ማኔጅ አላደረገላቸውም ነበር። ማኔጅ ስላላደረገላቸው ይህን ነገር በትኩረት በማየት ሌላ አማራጭ ለመፍጠር ወደ ገበያም ደግሞ ወደ ሕክምናው ለማስገባት ታሰበ ማለት ነው። ሲታሰብ ምን አይነት ኦፕሽን ወይም ደግሞ ኦልተርናቲቭ ይዞ ነው ብቅ ያለው አስትራዜኔካ ፈንድ ያደረገው ማለት ነው። ምንድነው ያደረገው? አይሲኤስ ኢንሄሌሽናል ኮርቲኮስቴሮይድ ፕላስ ላማ ወይም ደግሞ ሎንግ አክቲንግ አንታይሙስካሪኒክ ኤጀንት በተጨማሪም ደግሞ ላባ ሲጨመርበት ሎንግ አክቲንግ ቤታቱ አጎኒስት ሲጨመርበት እጅግ ጥሩ የሆነ የሳምባ ተግባር መሻሻል አሳይቷል ማለት ነው። እሱ ብቻ አይደለም፣ ለንግ ፈንክሽኑ ላይክ ይሄ ፎርስድ ኤክስፓይራቶሪ ቮሊዩም ኦፍ 1 ሰከንድ የሚባለው ኢምፕሩቭመንት አሳይቷል። በተጨማሪም ይሄ ኤግዛዘርቤሽን ሬቱ ቀንሷል። ከኮንቬንሽናሉ ወይም ደግሞ ከስታንዳርዱ ይሄ ሁለት አይነት ብቻ ካለው ማለት ነው።
ይህ ነገር በጣም እጅግ ተስፋ ሰጪ ከመሆኑ የተነሳ የዩናይትድ ስቴትስ ፉድ ኤንድ ድራግ አድሚኒስትሬሽን ከአሁን በኋላ የሚመረቱ የአስም በኢንሄሌሽን የሚወሰዱ የአስም መድኃኒቶች በተለይ ከሁለቱ መድኃኒቶች በተጨማሪ ልዩ ትዕዛዝ የሚፈቀድ ሐሳብ ወደ USFDA ቀርቧል ማለት ነው። ይሄ ነገር ወደፊት የሚመረቱ የአስማ ወይም ደግሞ COPD ታካሚዎች የሚጠቀሙበት ኢንሄሌሽናል ኮርቲኮስቴሮይድ ፕላስ ግላይኮፓይሮሌት እንዲሁም ደግሞ ግላይኮፓይሮሌት ያው ላማ ነው፣ ሎንግ አክቲንግ አንታይ ሙስካሪኒክ ኤጀንት ነው። ፕላስ ደግሞ ላባ ሎንግ አክቲንግ ቤታቱ አጎኒስት ያለበት እንዲያካትት ይረዳል ማለት ነው። ከዚህ በመቀጠል ደግሞ ወደ ሁለተኛው ትራያላችን እንሄዳለን። ሁለተኛው ትራያላችን ማን ነው? ሁለተኛው ትራያላችን የኮብራ ትራያል ይባላል። ኮብራ ትራያል እንግዲህ ከስሙ ተነስተን ለመተንተን ስንሞክር ኮምፓሪዥን ኦፍ ብሊዲንግ ሪስክስ አመንግ ፔሸንትስ ቴኪንግ ሪቫሮክሳባን ኤንድ አፒክሳባን ፎር ዘ ትሪትመንት ኦፍ VTE ነው። ስለዚህ ምንድነው የተደረገው? ይህ ትራያልስ ማን ነው ፋይናንሻሊ ሰፖርት ያደረገው ሲባል ካናዳያን ኢንስቲትዩት ኦፍ ሄልዝ ሪሰርች ኤንድ አዘር ምን አድርጎታል? ሰፖርት አድርጎታል ፋይናንሻሊ። መረጃውም ደግሞ ወይም ደግሞ ይሄ ሊትሬቸሩ ምን ላይ ነው ፐብሊሽ የተደረገው? የኒው ኢንግላንድ ጆርናል ኦፍ ሜዲሲን ላይ ፐብሊሽ ተደርጓል። ፐብሊሽ የተደረጉትም ከ2026 ከፌብሩዋሪ ወዲህ ነው ማለት ነው። በጣም እጅግ ሪሰንት ናቸው። ምንድነው የተደረገው? VTE ያለባቸው ሰዎችን ይሄኛውም ፕሮስፔክቲቭ ነው፣ ራንዳማይዝድ ትራያል ነው፣ ክሊኒካል ትራያል ነው ባይ ዘ ወይ። ስለዚህ ፔሸንቶችን በሁለት ግሩፕ ነው የከፈሏቸው። አንደኛው ግሩፕ ሪቫሮክሳባን እንዲወስዱ አደረጓቸው። አንደኞቹን ደግሞ ምን አደረጓቸው ማለት ነው? አፒክሳባን እንዲወስዱ ያደረጉ። ለስንት ወር ነው የተከታተሏቸው? ለ3 ወር። ለ3 ወር በሚከታተሉባቸው ወቅት ሪቫሮክሳባን 15 ሚሊግራም BID ወይም ደግሞ በቀን 2 ጠዋትና ማታ ለ21 ቀን ከወሰዱ በኋላ ቀሪውን እስከ 3ኛ ወር ድረስ ምንድነው ያደረጉት ማለት 20 ሚሊግራም በቀን አንዴ እየወሰዱ አስቀጠሏቸው። አፒክሳባንን የሚወስዱትን ደግሞ ለ7 ቀን ያክል 10 ሚሊግራም BID ወይም ደግሞ በቀን 2 እንዲወስዱ አደረጓቸው እና ቀሪውን ደግሞ ከ7ኛው ቀን በኋላ እስከ 3ኛው ወር ድረስ በቀን 5 ሚሊግራም ጠዋትና ማታ PO እንዲወስዱ አደረጓቸው ማለት ነው። ዜን ምንድነው የተከሰተው? ፋይናሊ የብሊዲንግ ሪስኩ በሚነጻጸርበት ወቅት አፒክሳባንን እየወሰዱ ያሉ ግሩፖች እጅግ በጣም ሚኒማይዝድ የሆነ ብሊዲንግ ሪስክ ነው የተስተዋለባቸው ማለት ነው። which is 3.3% እነሱ ላይ ሲሆን ሪቫሮክሳባንን እየወሰዱ ያሉ ግሩፖች ላይ ደግሞ የብሊዲንግ ሪስክ ከፍተኛ ሆኖ ታይቶባቸዋል ማለት ነው። ስለዚህ በአኪዩት ፌዝ ትሪትመንት ኦፍ VTE ከዶክስ ውስጥ ዳይሬክት ኦራል አንታይኮአጉላንት ውስጥ አፒክሳባንን የክሊኒካል ፕራክቲስ ምርጫችን ብናደርገው እጅግ ለፔሸንቶቻችን ከብሊዲንግ ሪስክ የመታደግ እድሉ ይኖረናል ማለት ነው። ውድ ቤተሰቦቼ ሌላኛው ትራያሌ ደግሞ የሶዲየም ባይካርቦኔት ኢንቨስቲጌተርስ አውስትራሊያን ኤንድ ኒውዚላንድ ኢንቴንሲቭ ኬር ሶሳይቲ ክሊኒካል ትራያል ግሩፕ በመባል ይታወቃሉ። ምንድነው ያደረጉት እነዚህ ሰዎች? እነዚህ ደግሞ ምንድነው ያደረጉት? ይሄ ትራያል ደግሞ የሶዲየም ባይካርቦኔት አስፈላጊነትን ነው። እንግዲህ ኮንትሮቨርሲ አለ። ሶዲየም አከራካሪ ነው። ሶዲየም ባይካርቦኔት ምንድነው የተደረገው? እጅግ በጣም ክሪቲካሊ ኢል የሆኑ ፔሸንቶች፣ በጣም እጅግ ጽኑ ታማሚዎች እና ቫሶፕረሰር የሚያስፈልጋቸው ፔሸንቶችን ምንድነው ያደረጉት? ለሁለት ከፈሏቸው። ለሁለት ከፍለው አንደኛውን ግሩፕ ሶዲየም ባይካርቦኔት ሰጧቸው ለአንደኛው ግሩፕ። ለሌላኛው ግሩፕ ደግሞ ምንድነው ያደረጉት? ፕላሴቦን የተጠቀሙት።
ዴክስትሮስ 5% ማለት ነው for 5 hours ሰጧቸውና ከዛ በኋላ ከወር በኋላ ሊከሰት የሚችለው የሜጀር ኪድኒ አድቨርስ ኢቨንትስ ተከታተሉ ማለት ነው። የሜጀር ኪድኒ አድቨርስ ኢቨንትስን በሚከታተሉበት ሰዓት ለምሳሌ እንደ ሞት፣ ሬናል ሪፕሌስመንት ቴራፒ፣ ኮንቲኒየስ የሆነ ሬናል ዲስፈንክሽን ወይም ደግሞ ኢምፔርመንት የትኞቹ ላይ ተከሰተ የሚለውን ለማየት ነው። በሚያዩበት ሰዓት ይሄ ሜጀር ኪድኒ አድቨርስ ኢቨንት የታየባቸው በሶዲየም ባይካርቦኔት እየወሰዱ ባሉ ሰዎች ላይ 40.2% ሲታይ እነዛቹ ላይ ደግሞ ወይ ደግሞ ይሄ ዴክስትሮስ 5% እየወሰዱ ባሉቱ ላይ ደግሞ 39.4 which is insignificant ነው ማለት ነው። ባይ ዘ ወይ እነዚህ ፔሸንቶች ክሪቲካሊ ኢል የሆኑ ፔሸንቶች እና እንዲሁም ደግሞ የሜታቦሊክ አሲዶሲስ ያለባቸው የሴረም ፒኤቻቸው ከ7.3 በታች የሆኑት ላይ ነው ማለት ነው የታየው። at the end of the day ከ30 ቀን በኋላ ያለውንም ዴዝ በሚመለከቱበት ሰዓት ሶዲየም ባይካርቦኔት የተጠቀሙት ላይ 25.4% ኦል ኮዝ ሞርታሊቲ ሲታይ የዴክስትሮስ 5% ወይም ደግሞ ፕላሴቦን የተጠቀሙት ላይ ደግሞ 24% ነው which is አሁንም ኢንሲግኒፊካንት ነው ማለት ነው። እነዚህ ፔሸንቶች ሶዲየም ባይካርቦኔትን መጠቀም ያን ያክል ክሊኒካል ቤኔፊቱ የሚታይ አይደለም። ሶዲየም ባይካርቦኔት ለየትኞቹ ግሩፖች ሪዘርቭ እንዲደረግ ተደረገ ማለት ነው? የፒኤች ሌቭላቸው ከ7.1 በታች የሆኑት ላይና እንዲሁም ደግሞ የባይካርቦኔት ሌቭላቸው ባይካርቦኔት ሌቭላቸው ከ6 በታች ለሆኑት ታካሚዎች ሪዘርቭድ እንዲሆን ነው ክሊኒካል ፕራክቲሱ ሪኮመንድ የሚያደርገው ማለት ነው። ውድ ቤተሰቦቼ እነዚህ 3 ዋና ትራያሎች እጅግ በጣም ከዋትስ ኒው ወይም ደግሞ ከመድኃኒት ከድራግ ቴራፒ ጋር ተያይዞ ምን አዲስ ነገር አለ በሚለው ፕሮግራሜ በየሳምንቱ ለማቅረብ ካቀድኩት ወደፊት ቀጥልበታለሁ ብዬ ካሰብኩት እንደ ድራግ ኢንፎርሜሽን ሴንተር እንግዲህ አስቤያለሁ። እነዚህ ደግሞ ዋነኞቹ የትኩረት እንትኔ ውስጥ ከገቡት ውስጥ ዋኖቹ ናቸው ማለት ነው። ከዚህ በተጨማሪም እጅግ ብዙ አዳዲስ ፋይንዲንጎች፣ አዳዲስ ግኝቶች ከመድኃኒት ጋር ተያይዘው ብዙ ይኖራሉ በየሳምንቱ ለግቢያችን ጤና ባለሙያዎች እንዲሁም ደግሞ ብለው ከተለያየ አቅጣጫ እየተከታተሉ ላሉ በጤናው ስርዓት ውስጥ ያሉ ባለሙያዎች መረጃውን ማግኘት ይችላሉ ማለት ነው። ለአዳዲስ መረጃ ፎሎ ማድረግ፣ ላይክ ማድረግ እንዳትዘነጉ እያልኩኝ በቀጣይ ቪዲዮ እስክንገናኝ ድረስ